አይ ቢኒ አንተም በቃ ያዙ ይልቀቁኝ ማለት ጀመርክ አይደለ? ልቅዘንባችሁ፣ ልራባችሁ፣ ልሽናባችሁ አልክ። ሽንቴ ምሪንዳ ሆነ እያልክ ነው ደግሞ ሽንቴ ምሪንዳ ሆነ እያልክ ነው እንዴ? አበዛው እኮ አበዛው። ደግሞ ዛሬ ደግሞ ምን ይዘህ ልትመጣ ይሆን? ልትመጣ ላትመጣም ትችላለህ። እዩ ደግሞ ሌላ ቤትም ተገኝታለች እንግዲህ ማለት ነው። እንግዲህ እውነታውን ዝግዝግ አድርጋ ዝርግፍ አድርጋ ተናግራለች ማለት ነው። እያዘናችሁላት ነው። ስላዘናችሁላት ከልብ አመሰግናለሁ። ብዙ ነገር ተናግረናታል፣ አስቀይመናታል በማታውቀው ነገር። እንዲሁም ደግሞ ትዕዛዝ ከራስ በላይ ንፋስ ነው የሚባለው። ይሄንን ደግሞ ያደረገችው ስለታዘዘች ነው፣ ሌላ ነገር አይደለም ጋይስ ማለት ነው። እኔም ራሱ ታውቆኛል፣ ይኸው ታዝዛ ነው ብያለሁኝ ግን እዚህ ደረጃ ስለደረሰች ነው በጣም አሳዝነኛለች። እስከ መሰደብ እስከ መዘቅዘቅ ድረስ እስከ ማልቀስ ድረስ ደርሳለች። እንግዲህ ባታር ትርዳሽ ነው የምልሽ እዩ። እንግዲህ ብርታቱን ይስጥሽ፣ አይዞሽ፣ ጠንክሪ። ዝሮ ዝሮ አንቺም ይኸው ትንሽ ለመፈመስ ነው እንጂ ምንም ነገር የሆናችሁት ነገር የላችሁም። ሰምተሻል ጋይስ? ለማንኛውም በላይክ እስቲ ግቡልኝ እስቲ እኔ ወዶች እኔ ምርጦች ፕሊዝ። እኔ ቻናሌ እኔ እግዚአብሔር እንምላችሁ በቃ እኔ ዝም ብዬ እየለፈው ነው ያለሁት። በቃ መስራት እኔ አላቃተኝም ግን አላሳዝንም ግን እንደው ወይኔ ዘንድሮ ምን ይሻለኛል? ይሄ ዓመተ ምህረት የኔ ቀን አይደለም። ለቀጣይ ዓመት ግን የኔ ዓመተ ምህረት ሊሆን ይችላል ብዬ ተስፋ አለኝ። ወይኔ አምላኬ ወይ እና ጋይስ ማለት ነው እንግዲህ እዩ ሌላ ቦታ ተገኝታ ስለዚህ ይቅርታ እንዲያድርግ የው ተብሎ ነው። ይቅርታ ማለት አለብህ ቢኒ ተብለ ነው እንግዲህ ቪዲዮም የተሰራ ማለት ነው። ስለዚህ ቢኒ ይቅርታ መጠየቅ አለብህ። ሲቀጥል ደግሞ ያው እናውቃለን ሁላችንም ደግሞ እንግዲህ በየቦታውም የሚሰሩ ልጆችም ምንም የሚሉ እዩን ለማበረታታት ነው። ያው ትንሽ ወደ 10,000 ወደ 20,000 እንደዛ እስከምትገባ ድረስ ነው። ችግር የለውም ከዛ በላይም ትደርሻለሽ። እና ስለዚህ በጣም ብዙዎቻቸው ደግሞ አሁን ደግሞ ድጋፍ ምናምን እያደረጉ ነው። ብዙ ነገር ተናግረንሻል ይቅርታ ምናምን እያሉ ነው። እግዚአብሔር ይስጣችሁ ለምለው እኔም እንደዛ ነው የምለው። ብዙ ነገር ብያታለሁኝ እኔም ራሱ ወይኔ ጉዴ ወይ ዘንድሮ አለ ኤፍሬም። እና ጋይስ ማለት ነው ጭንቅላቱን ይዞ ነው የመጣ። ደግሞ እኮ የሚገርመው ነገር ማለት ነው ጭንቅላቱን ይዘ መጣ። ከዚህ እያበርክ ትመጣለህ። እሷስ ቢያንስ ጸጉሯን ተሰርታ ምን ብላ እኮ ብትን ብላ ነው የመጣችውና እዩ አይዞሽ፣ በርቺ፣ ጠንክሪ ነው የምለው። እኔም እንደዛ ነው የምልሽ። አይዞሽ የኔ ውድ ነገር አይዞሽ፣ ያልፋል። አይዞሽ ብዙ ነገር ተብለሻል፣ አልቅሰሻል፣ ምን ብለሻል። ከዚህ በላይ ገና ትደርሻለሽ። ስለዚህ አንቺም ደግሞ ጠንክረሽ መስራት አለብሽ። ቻናልሽን ብዬ ነው እኔ ራሱ የማሰው ማለት ነው። ትሰራለች። ያው ብዙዎቻችሁም ደግሞ ድጋፍ እያደረጋችሁላት ስለሆነ ብዙ ነገር ትደርሳለች ብዬ ተስፋ አለኝ። እንግዲህ ከልጇ ጋር ማለት ነው በላይክ